አሰላሙ አሌይኩም ወራህመቱላህ ወበረካቱሁ ድና የተከበራችሁ ቻናል ተከታዮች እንዴት ናቸው? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር እና ላይክ እያደረጋችሁ አበረታቱኝ። የዛሬው ውሎዬ ያው ከእናቴ ቤት አልተመለስኩም እና እስከ መጨረሻው አብራችሁኝ ቆዩ የምታዩት ይሆናል ማለት ነው። እና ውዶችዬ ሼር እና ላይክ ያደርጋችሁ አበርታቱኝ ሁላችሁም ማለት ነው። የወንድሜ ሚስት በዚሁ አጋጣሚ ወልዳ ነበረ። ሆስፒታል ነው ያለችው። ወደ እሷ ጋር ምሳ ይዘን እንሄዳለን። ስለዚህ አብራችሁኝ ቆዩ፣ ምሳ እንሰራለን ማለት ነው። ሼር እና ላይክ ያደርጋችሁ አበርታቱኝ ሁላችሁም። ቤተሰብ ያልሆናችሁ ቤተሰብ ሁኑን። እዚህ ጋር እንደምታዩኝ ነጭ ሽንኩርት፣ ቀይ ሽንኩርት ልጬ በምታዩት መልኩ የቂጡን ጠርዙን እያወጣሁ እንደዚህ እያደረኩኝ የማልፈልገውን ፓርት እያወጣሁኝ እየጣልኩኝ አዘጋጀሁኝ። በማሽን ፈጫለሁ። ከዛ የምንሰራው ክክ ምስር ነው ማለት ነው። አብራችሁኝ እስከ መጨረሻው ድረስ እዩልኝ፣ ቆዩ። ቪዲዮዬንም ሼርና ላይክ ያደርጋችሁ አበርታቱኝ። ከዛ በምታዩት መልኩ ሽንኩርቴን ፈጨሁኝ። በማሽን ላይ የፈጨሁት ማለት ነው። ከዛ በደንብ አድርጌ አቁላልቼ ሽንኩርት ከበሰለ በኋላ ምስሬን እጨምራለሁ። በነገራችን ላይ የዜዶ እቃ በቃ በጣም መሻአላ ዛሬ መፍለክለኪያ ራሱ እስከምናጣ ድረስ በጣም የትእዛዝ እቃ በዝቶባት ነበረ ማለት ነው። እህቴ ዚነት ኦንላይን ታውቃላችሁ። ማሻአላ ያው በታማኝነት ነው የምሰራው እቃ። አሁን ይሄ ሁላ የምታዩት ከአንድ ነጥብ በላይ የተገዙ እቃዎች ናቸው። ማአት እቃ ነው በቃ ውጩ ውስጡ ምን ልበላችሁ መፍለክለኪያ ድረስ ራሱ እስከምናጣ እንደምታዩት ካርቶን እና ካርቶን መሀል ላይ በቃ በትንሽ ጠባብ ቦታ ላይ ሁኜ ነበር እየሰራሁኝ የነበርኩት። እቃ ያልተጫነ እቃ ነበራትና በቃ እሱን እያስተካከለች እሷም እኔ ምሳ እየሰራሁ በዚህ መልኩ ነበር ያልነው እላችኋለሁኝ ውዶችዬ። በነገራችን ላይ የሆነ እንትን ማይቻለሁ እናትሽ ቤተሰቦችሽ ቀርበውሻል ምናምን ብላችሁኛል። አልሐምዱሊላህ እኔም ከመምጣቴ በፊት ነበር እነሱም ወደ ከተማ የመጡት። በነገራችን ላይ እናቴ በህመም ምክንያት ነበረ ወደዚህ የመጣችው። ያው እዛ ሰው ስላልነበረ ግዴታ ወደዚሁ ወደ ሐኪም ቤቱ መቅረብ ስለነበረባት እዚሁ ቀረች ማለት ነው። እና የሰው ልጅ ሁሉም ነገር ጤና ሲሆን ነው ውዶች። ምንም ሺ ገንዘብ ብትይዙ የሆነ በቃ አለ አይደለ ነገሮች ሁሉ ቢምቻቹላችሁም ያለ ጤና ምንም የሚሆን ነገር የለም። አላህ አፊያዋን እንዲሰጥልን ዱአ አድርጉልን ማለት ነው። እና ውዶች እዚህ ጋር እንደምታዩ በርበሬን ጨመርኩ። ሽንኩርቴን ካበሰልኩኝ በኋላ ማብራት አለ፣ ግን እየተጠቀምኩ ያለሁት በክሰል ነበረ። ሰብሪም እየረበሸኝ ስለሆነ እሷንም ለመያዝ ካሜራም ለማድረግ ብዬ ውጭ ላይ ነበር የሰራሁት። እና ወጤን ከጨረስኩ በኋላ ሾርባ እንሰራለን፣ ቡናም እንቆላለን፣ እናፈላለን፣ እንቆጣጥራለን፣ እናጠቃቅሳለን ማለት ነው። ምክንያቱም እንደነገርኳችሁ አራስ ጋር ልንሄድ ስለሆነ ያው ሆስፒታል ነው ያለችው። እንደነገርኳችሁ ወንድሜ ሚስት እሷ ጋር ልንሄድ ስለሆነ እየሰራራና ያለ ነው ማለት ነው ውዶችዬ። እስኪ ቤተሰብ ያልሆናችሁ ቤተሰቡን ሸር አድርጉልኝ፣ ላይክ አድርጉልኝ። ሁላችሁም ቻናሌ ያን ያክል እድገቱ እንትን እያለልኝ አይደለም እና በእርግጥ እኔም ያን ያክል እየሰራውኝ አይደለም፣ ያለመመቻቸት ጉዳይ ሆኖብኝ። በቻላችሁት አቅም ግን አበረታቱኝ እላለሁኝ። በእናታችሁ ቤት ወይም ደግሞ በእናቴ ቤት ውሎዬ በዚህ መልኩ ነበረ ማለት ነው። ማሻአላ ይታያችኋል ውዶች፣ ይሄ ሁሉ እቃ ማሻአላ ተባረከ ረህማን። ባለእቃዎቹም ተጠቃሚ ያለ ያድርጋቸው። በቃ ፍለክለኪ አተን እስከምንውል ድረስ ነው የትእዛዝ እቃ ማለት ነውና አላህ ይጨምርላቸው። ማዘዝም የምትፈልጉ ቁጥሯን ከታች አስቀምጥላችኋለሁ። እኔንም ማዘዝ የምትፈልጉ በነገራችን ላይ ማዘዝ ትችላላችሁ። ያው ቀለል ያለ እቃ ማዘዝ የምትፈልጉ ካላችሁ ማዘዝ እኔንም ትችላላችሁ። ዜዷንም ማዘዝ ትችላላችሁ። ቁጥሯን አስቀምጥላችኋለሁኝ ማለት ነው። ያው እኔ እንኳን እቃ እንደዚህ ብዙ ጊዜ ወጥቼ ምናምን አላቅም። ከእህቴ ነው ያየሁኝ ያለሁትና ስትገዛ ምን ስትል በቃ መሻላ በጣም ሻጥራ ናት እህቴ ማለት ነው። ቃላት ራሱ ያንሰኛል ለሷ ለመግለጽ። በጣም ጎበዝ ታታሪ እህት ናት ያለችኝ። ታውቃላችሁ እኔ ብዙ ጊዜ ስለሷ ሳወራ ራሱ አውርቼም ቃላት ያንሰኛል፣ አውርቼም ራሱ አልጠግብም ማለት ነው። እና ጎበዝና ጠንካራ እህት ናት ያለችኝ። እቃ ማዘዝ የምትፈልጉ ልጆች ካላችሁ ማዘዝ ትችላላችሁ ልላችሁ ነው። በእኔም በኩል መምጣት ትችላላችሁ። በሷም በኩል ቁጥሯን አስቀምጥላችኋለሁ። ማዘዝ የምትፈልጉትን ማዘዝ ትችላላችሁ በታማኝነት። በጣም ለፍታ በቃ እዚህ እንኳን መጥቶ ራሱ እቃችሁ እንትን እንዳይል በጣም ጥንቃቄ በማድረግ እየገዛች ነው የምታደርሰው ማለት ነው። እኔ ራሱ አንዳንዴ መሻላ በጣም ጎበዝ
ጠንካራ እህት ናት ያለችኝ እስከምል ድረስ ማለት ነው። ምክንያቱም በጣም አድካሚ ስራ ነው። ይህን ስራ ሰርታችሁ በነገራችን ላይ ያኔ ሙሉ እንትናችሁን የጉልበታችሁን በቃ በቃው ልክ ጎበዝ ናችሁ ይሰጣሉ ማለት አይደለም። ያው የሰው እንትኑ እንደ ፍላጎቱ ነው እና ይሄን አልሰጣችሁኝ ብላ እንኳን አትከራከርም። ራሳቸው ደስ ያላቸውን ሰጥተዋት የሰጧትን አልሐምዱሊላ ብላ ተቀብላ እንትን ፈጣሪዋን የምታመሰግናት ማለት ነው። ይሄን አነሰኝ ይሄንን እንትን በሉልኝ ጨምሩልኝ ቀንሱልኝ ብላ የማትል እህት ጀግና እህት ናት ያለችኝ ባላት ሐምዲ ብላ ፈጣሪዋን አመስግና ስራዋን የምትሰራ እህት ናት ያለችኝ ማለት ነው። በነገራችን ላይ ሰብሪና በጣም እየረበሸች ነበር። እዝጋ ቢላውን እንትን ስል ነጭ ሽንኩርት እያነሳችብኝ ምናምን ነበርና በጣም ስትረብሸኝ ነው ያለችው። በስተመጨረሻ ኩርሲ ላይ ሰቀልኩኝ። በቃ እስከ ኩርሲው ነጭ ሽንኩርቱን እያወረደችብኝ ምናምን እየረበሸች ነበረ። በእርግጥ አልፈርድባትም፣ መፍለክለኪያም የለም። በቃ በጣም ስለሞላ እንደነገርኳችሁ መጫወቻም አላገኘችም። ጥብብ ባለች ቦታ ላይ ቁጭ ብለን እየሰራን የነበረው እቃ ቤት ወይም ደግሞ ክችን መስራት ችል ነበር። ግን እንደነገርኳችሁ የሚመቸኝ እኔ ስለለመድኩኝ ይዘም ውጭ ላይ እንደዚህ ስሰራ በጣም ፍሪ ትሆናላችሁ፣ ደስ ይላል። እና እዚህ ጋር እንደምታዩት ቅመም ጨመርኩኝ ወጤ ላይ እና ጫው የምፈልጋቸው ነገር ጨምራለሁ። ነጭ ሽንኩርቴንም እጨምራለሁኝ። ከዛ በኋላ ምንድነው የማደርገው ከጨመምርኩ በኋላ ወደ ስቶቤ ጥድና እንትን አደርጋለሁ ማለት ነው። የሾርባዬን እጨምራለሁ። እዚህ ጋር ነጭ ሽንኩርቴንም ጨማምሬያለሁኝ። ጫው ጨመርኩኝ። የገበታ ጫው ነው የምንጠቀመው እና በምታዩት መልኩ ወጤን ወደ ስቶቤ ላይ ወሰድኩኝ። ከዛ ምንድነው እያደረግን ያለ ነው እዚጋ ቡና እየቆላን ነበረ ማለት ነው። በምታዩት መልኩ ያው ሰብሪናን ያቅፍ የነበረ የዚህነት አጋዧ ነበረች እና እሷ ናት እየቆላች የነበረችው። በምታዩት መልኩ ቡናችንን ፏ አድርገን እንቆላለን። እና የዛሬው ውሏችን በዚህ መልኩ ነው ማለት ነው ውዶች። ጥያቄ ካላችሁ መጠየቅ ትችላላችሁ። እንዲሁም ደግሞ ሀሳብም የተለያዩ ነገሮችን ማስቀመጥ ትችላላችሁ ማለት ነው። ለእናንተ መልስ ለመስጠት ኢንሻአላህ ዝግጁ ነኝ ማለት ነው ውዶች። በነገራችን ላይ በስቶብ ራሱ ቡና ቢቆላ ያፈጥ ነበር፣ ግን ጣዕሙ ልብልብ እንዳያደርገው ተብሎ ክሰል ላይ ስትቆሉ በጣም ደስ ይላልና ለዛ ውጡን አውጥቼ ስቶብ ጣል ላይ ጣድኩኝ። ከዛ ቡናችንን በዚህ መቁላት ጀመርን ማለት ነው። እና ይሄን ይመስላል ውዶችዬ። እስከ መጨረሻው ድረስ እዩልኝ ቪዲዮዬን። ያው ይጠቅማችኋል፣ ለእናንተም ለእኔም ይጠቅመኛል ብዬ አስባለሁ ማለት ነው ውዶችዬ። ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንድረስ ቤተሰብ ሁኑ እንላለሁኝ። ጭንቅንቅ ባለች ቦታ ላይ ሆነን ያው ፏ ያለ ቭሎግ ሰርተናል እላለሁኝ። ዜዷ መፍለክለኪያ ሳጥታን ነው ያለችው ማለት ነው። ያው ምንም ማድረግ አይቻልም። እህቶቻችንንም አላህ ተጠቃሚ ያድርጋችሁ እና ማሻአላህ አላህ ይጨምርላችሁ ማለት ነው። የምትጠቀሙበት ጥሏችሁ የሚያልቅ ሌላ ርዝቅ የሚተካ አላህ ያድርጋላችሁ ባለቃዎቹ ማለት ነውና ማሻአላህ ብያለሁኝ። በጥንቃቄ በስነ ስርዓት አሁን እዚህ ጋር የወጣው እንደምታዩ እየተሰፋ በካርቶኑ እየተጠቀለለ ሊቀመጥ ነው ማለት ነው ውዶች። ከዛ እስከሚጫን ድረስ በቃ እንደዚህ ነው። እቃ ትዕዛዝ ሲታዘዝ ጥንቃቄ ባለው መልኩ በምታዩት መልኩ በስነ ስርዓት ተቀምጦ ተሰፍቶ በየሚሄድባቸው አካባቢዎች በየአካባቢያቸው ይላካል ማለት ነውና አድካሚ ስራ ነው። ለዚህ ወላሂ ነው የምላቸው ምንም ቢከፈልበት ራሱ ማንም የሚያደርገው ነገር አይደለም። ቤተሰብ እንኳን ይሄን ያክል እቃ ገዝታችሁ ያስቀምጡልን ወይም ደግሞ ግዙና ተጠቀሙ ብትሏቸው ራሱ አያደርጉትም። ለምን መግዛቱ ራሱ ብሩንም ይዘውት መግዛቱ አዛ ስለሚያደርግ በየቦታው ዙራችሁ ነው። አሁን የትዕዛዝ እቃ ሲባል ሰው አዛችሁ በየቦታዎች ለእናንተ ዲስካውንት አሁን እህቴ ኮምቦልቻ የሚፈልጉት እቃ ይኖራል፣ ግን ለእቃውም አንድ ሁለተኛ ደግሞ ለእነሱ ቅናሽ ይሆንላቸዋል። ደሴ ከተሄደ ምናምን እያለች እዛ ድረስ ሂዳ ነው እቃ ስታመጣ ማለት ነው። እና ይሄን ያክል መስዋዕትነት እየተከፈለበት ነው የትዕዛዝ እቃ ትዕዛዝ ሲያመጡላችሁ። አንዳንድ አጭበርባሪዎች አሉ በነገራችን ላይ። እኔ እዛ እያለሁኝ የሆነ ጊዜ ያ እኔ ስም መጥራትም አልፈልግም፣ ረመዳን አካባቢ ላይ ነው ብቻ ውጭ እንደነበርኩ ነው። አስቤዛ የረመዳን አስቤዛ ዋጋው በዚህ ዋጋ ነው ተብሎ ተጽፎ ተለቀቀ። የሚገርመው ነገር ከዛ ሲለቀቅ ይሄው ህቴዋዬ ሲለቀቅ ያ ዋጋ የተለቀቀበት ዋጋ አገር ላይ የሌለ ማለት ነው። ጭማሪ የትርፍ ነው የሚያተርፉትና አንዳንድ ሰው እንደዛ አይነት ሰው አለ እላችኋለሁኝ። ያው ሁሉም ሰው አንድ ነው ማለት አይቻልም። እኔ እህቴ ዝጋ ወላሂ እህቴ ብቻ ስለሆነ ሳይሆን በአይኔ የማየው ስለሆነ
ጥንቃቄ ባለው መልኩ ነው ቃንትን የምትለው ማለት ነው። እዚጋ ደግሞ እንደምታዩት ሾርባዬን ጥጃለሁኝ። ኮከር ነው ሾርባ እየሰራሁኝ የነበረው ቶሎ የሚደርስልኝ እሱ ስለሆነ የኮከር ነው ያጃውን ማለት ነው። እሽጉ እሱን ነው የምሰራው። እዚጋ ደግሞ ቡና ልትፈጭ እየተዘጋጀች ነው መዲና ማለት ነው። እና በምታዩት መልኩ የዛሬው ውሏችን ይሄን ይመስላል። እንቆጣጠራለን። ሾርባችን ከበሰለ በኋላ ምሳ እናጠቅሳለን፣ ቡናም እናፈላለን፣ በፔርሙስ እናደርጋለን። ያው አራስ የወለደችው የወንድሜ ሚስት ናት እንደነገርኳችሁ። እዛ ጋር ደግሞ ወንድሜም አለ እናቴም አለች። እዛ ስለሆነ ሆስፒታል ስለሆኑ ግዴታ ከዚህ ተዘጋጅተን መሄድ አለብን ማለት ነው። ሆስፒታል ላይ ታውቃላችሁ በጣም ብርድ አለ። በተለይ አሁን ላይ በጣም ከባድ ነው። መኝታ አይመቻችሁ እና ኦፕሬሽን 10 ሰዓት ስለነበረ ያው አልሐምዱሊላህ ዋና የሰው ልጅ በሰላም መገላገሉ ነው። እና እዛው ናቸው ያሉት እያደረስን ነበረ ሳምንት ሙሉ ምግብ ከቤት እየወሰድን ያለነው ማለት ነው። እና አልሐምዱሊላህ በሰላም ወልዳልናለች ማለት ነው። ያው ከምንድነው የሚባለው የሆነ እንትን ይላችኋል ግን ጥሩ ነገር ታገኛላችሁ ከድካም ከምንም በኋላ ዋናው በሰላም መገላገሏ ነው። እና በዚህ መልኩ አሁን እንደምታዩኝ እንጀራዬን ማጥቀስ ጀመርኩኝ። ወጤ የበሰለ ኦሬዲ ወደ ትኩስ ማድረጊያ ላይ አደረኩኝ ወጤን። ከዛ በምታዩት መልኩ አጠቀስኩላቸው ማለት ነው። እና የዛሬው ውሎ ይሄን ይመስል ነበር። በነገራችን ላይ ሰብሪ በጣም እየረበሸችኝ ነበረ። አንደኛ እኔ ስራ ስሰራ በቃ ልብሴን ይዛ ነው የምትከተለኝ። በጣም ስታለቅስ ነው የዋለችው የኔ ውድ ልጅ። ያው እንግዲህ ለዛሬ አውፍ ትበለኝ ምክንያቱም የሚይዛት አልነበረም። ታናሽ እህቴ ነበረች እሷም ወደ ቤቷ ሄዳ ነበረ። እሷ የምትኖር ትይዛት ነበር ግን የለም ዛሬ እኔ ጋር ልብሴን ይዛ ስታለቅስ ነው ያለችው። አክስቷም ስራ ላይ ነበረች እንደነገርኳችሁ ዜዷ በጣም ስራ የእቃ ማሸግ ስለበዛባት ያንን እያስተካከለች ነበር የአንዳንድ እህቶችን የሚሄደውን። ከዛ በቃ እኔ ጋር ነው ያለችው ልብሴን ይዛላችኋለሁኝ። በምታዩት መልኩ በደንብ አድርጌ ያጠቀስኩላቸው ማለት ነው። ከላይ የማለብሰው እንጀራ አምጥቼ በምታዩት መልኩ ቆንጆ አድርጌ ያጠቀስኩላቸው ይበቃል። ያን ያክል ብዙም ስላላደሉ ብዬ ከዛ ምንድነው የማደርግላቸው ዳቦ አረግላቸዋለሁ ለቡና ቁርስ። ቡና በፔርሙስ አረግላቸዋለሁ። ሾርባዬን ደግሞ በትኩስ ማድረጊያ አረግላቸዋለሁ። ምክንያቱም ፔርሙስ የተባለ ውዶች እንደነገርኳችሁ ከዚህ ነው የሚሄደው። ፔርሙስ ሁሉ እዛ ነው በቃ ሆስፒታል ነውና አልመጣም ነበረ። ከዛ ምን አደረኩኝ የትኩስ ማድረጊያ ላይ ሾርባዬንም ገለበጥኩኝ ማለት ነው። ያው አያበርድም በነገራችን ላይ ልክ እንደ ፔርሙስ በሉት። ይሄ ትኩስ ማቅረቢያው የምግብ ማቅረቢያው ማሻአላህ ነው። እና ያው ከውጭ የመጣ ነው በነገራችን ላይ። በምታዩት መልኩ ሾርባዬንም ዝግ አደረኩኝ አጠቃቀስኩኝ የሰራራሁበትን አካባቢውን ጠረግ አደረኩኝ ወላወልኩኝ እላችኋለሁ። ጀበናዬን ነው በጀበና ነው ቡና ያፈላሁላቸው። በምታዩት መልኩ ይሄ ዳቦ በመጥበሻ የተጋገረ ዳቦ ነው ብላችሁ ታምኑኛላችሁ ወይ? ያው ቪዲዮ ሰርቻለሁ በነገራችን ላይ በመጥበሻ የተጋገረ ዳቦ ነበረ። እንደምታዩት ቡና ሲጠጡ እዛ የቡና ቁርስ እንዲበሉ ብዬ ዳቦን ቆራርሼ በጫት ላስቲክ በፌስታል ማለት ነው እንደምታዩት መልኩ አደረኩላቸው ማለት ነው ውዶቼ። ከዛ ቡና ሲጠጡ ቡናቸውን እየጠጡ ምሳቸውን ከበሉ በኋላ እንዲበሉ ብዬ ማለት ነው። አሁን እዚጋ ጀበናዬ ደግሞ በእንትኑ ለማድረግ ይበርድብኛል። ስለዚህ በአፉ ነው መገልበጥ ያለብኝ። ምክንያቱም በመቅጃው ባደርገው ትንሽ ትንሽ ስለሆነ የሚያወርዱ ይበርድብኛል። እንዳይበርድባቸው ብዬ በምታዩት መልኩ ቆንጆ ቡና በጀበና አፍልቼ ወደ ፔርሙስ ገለበጥኩላቸው ማለት ነው። እና ያው ታውቃላችሁ ሰው ቤት ያልሆነ ሰው ቡና ይፈልጋል፣ ትኩስ ነገር ይፈልጋል። እዛ የሚያስታምምም ማለት ነው። ያው ወላጅ እንኳን አራስ እንኳን ያው በአንድ ፊቱ ወልዷል ትላላችሁ። ሌላ ሰው ደግሞ ይብለጥ ያስፈልገዋል ትኩስ ነገር ማለት ነው። ያው የወለደ ያው የታወቀ ነው አራስ ማለት ነው። በዛው ልክ ደግሞ እዛ ያለ ሰው አብሮ ያለ ሰው ደግሞ ብዙ ነገር ያስፈልገዋል። በምታዩት መልኩ እዚህ ጋር ባስኬቴ ላይ ያስገባሁኝ እንደዚህ ቆጣጠርኩላቸው። ከዛ ፔርሙሴን አላስገባልኝ አለ። እዚህ ጋር ዳቦዬን ጨማመርኩኝ ማለት ነው። ከዛ ቡሽ ምናምን ጨማመርኩላቸው ኦሬዲ ቆጣጠርን እና አደረስን። ከዛ በኋላ እዚህ ጋር ቡናችንን ፈራርሸን ነበረ። እኛ ደግሞ ቡናችንን ልንጠጣ በምታዩት መልኩ ይሄን ይመስል ነበረ ውሏችን እላችኋለሁ ውዶችዬ። ቤተሰብ ያልሆናችሁ ሼር ላይክ እያደረጋችሁ ቤተሰብ ሁኑን። የደወል ምልክቱን እየነካችሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ ያው የደወል ምልክቱን ንኩ ነው። ቤተሰብ የሆናችሁ ቤተሰብ ሁኑን። ቤተሰብ ያልሆናችሁም ቤተሰብ የሆናችሁ ቤተሰብ ሁኑን። ያልሆናችሁ ደግሞ የሆናችሁ ደግሞ ሼር አድርጉልን ላይክ አድርጉልን።
ያው ወሬ ሲበዛ መደናገር አለ እንግዲህ ማሌሽ አውፍ በሉ እንላለሁ። በሌላ ቪዲዮ እንገናኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። የምትፈልጉትን ጥያቄዎች ጠይቁን። በሌላ ቭሎግ እስከምንመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።